እንደዚህ አይነት ኢፌክቶችን በተለያየ ቦታ አይታችሁ ሊሆን ይችላል። ለምሳሌ ፎቶ ላይ፣ ቪዲዮ ላይ፣ ግራፊክስ ዲዛይን ላይ። ነገር ግን በዛሬ ቪዲዮ እንዴት በቀላሉ በእጅ ስልካችሁ ብቻ መስራት እንደምችሉ ያሳያችኋለሁ። ሲያሳያችሁ ደግሞ በፎቶና በግራፊክስ ዲዛይን ብቻ የምትጠቀሙትን ነው። ነገር ግን በቀጣይ ቪዲዮ እንዴት ቪዲዮ ላይ መስራት እንደምችሉ በቀላሉ ያሳያችኋለሁ። አሁን ቀጥታ ወደ ቪዲዮ ጋይስ። ፒክሴል ላብ አፕሊኬሽን በእንደዚህ አይነት ፎርም ከከፈታችሁ በኋላ ማንኛውም ኢሜጅ የምትጠቀሙትን ዳውንሎድ አድርጋችሁ እዚህ ጋር መጠቀም ትችላላችሁ። እዚህ ጋር እንደምታዩት እኔ ዳውንሎድ አድርጌ ይኸው እየተጠቀምኩ ነው። ማስገባት የምትፈልጉትን ሼፕ ወይም ኢፌክት መስራት የምትፈልጉትን ሼፕ ታስገባላችሁ። እኔ በእንደዚህ አይነት ሁኔታ አስገብቼ ሳይዙን አስተካክላለሁ። እዛ በኋላ ይሄን ኢሜጅ ኮፒ አደርጋለሁኝ። ኮፒ የሚያደርግበት ምክንያት አለ። በኋላ ላይ ለምን እንደሚያደርግ አሳያችኋለሁኝ ማለት ነው። ይኸው ይሄን እንትን አድርጌያለሁኝ፣ እንዳይታይ አድርጌያለሁኝ። ኦኬ ከዛ በኋላ የዚህን ሼፕ ከለር ቀይራለሁኝ። ከለር ለመቀየር እዚህ ጋር ከለር ወደሚልበት ገብታችሁ ከለሩን መቀየር ትችላላችሁ። እኔ ግሪን እንዲሆን ነው የፈለግኩት። ከዛ በኋላ ስትሮክ ይጨምራለሁኝ ማለት ነው። ዋይት አድርጌያለሁ፣ 5 ነው የሚጠቀመው። አሁንም ይህን ዝም ብዬ ኮፒ አድርጌ መሀል ላይ እንዲሆን ካረኩኝ በኋላ መርጅ አደርጋለሁኝ ማለት ነው። መርጅ የሚያደርግበት ምክንያት መሀል ላይ ያለውን ከለር ለማጥፋት ያህል ነው። ከዛ በኋላ መሀል ላይ ያለውን ግሪን ከለር ያለበትን ቦታ አጠፋለሁኝ ማለት ነው። እሱን ለማጥፋት ራስ ከለር ወደምልበት ገብቼ ራስ አደርጋለሁ። እዚህ ጋር አውቶማቲካሊ ዲቴክት ያደርጋል። ከዛ በኋላ በነዚህ አይነት ፎርም ራስ ማድረግ ይችላለሁ። እዚህ ጋር ምንም አይነት ግሪን ከለር እንዳይታይ ማስተካከል ትችላላችሁ ማለት ነው፣ ጠርዙ በማይጠፋበት ስታይል። ከዛ በኋላ ቅድም ነጭ ተጠቅሜ እንዳይታይ ያደረግኩትን ኢሜጅ ይጠቀማለሁ። ከዛ በኋላ ኦፓሲቲውን ቀንሳለሁኝ ማለት ነው። ኦኬ አያችሁ፣ በቀላሉ እንደዚህ አይነት ግላስ ሞኖፌሲስ ኢፌክት መስራት እንችላለን ማለት ነው። ከዛ በኋላ ኢፌክቱን ሞር መጨመር መቀነስም ትችላላችሁ። እስቲ ኤሊር ቢት ሞር ኢፌክት እንዲሆን ለማድረግ ያህል ይሄን ስትሮክ ያለበትን ኮፒ አደርጋለሁኝ ማለት ነው። እንደሚታዩት ኮፒ ይኸው ኮፒ አደረግኩ። ከዛ በኋላ ሻዶ ጨምራለሁ። ሻዶ በትንሹ አያችሁ፣ ኤሊር ቢት ሞር ኢፌክቱ ተጨምረዋል ማለት ነው። ኦኬ ከዛ በኋላ ሁሉንም ምንድነው የምታደርጉት? መርጅ ማድረግ። ኦኬ መርጅ አደረግኩኝ። ከዚህ እንደሚታዩት በእንደዚህ አይነት ፎርም ይህን ኢፌክት መስራት ችለናል። ኢፌክቱን እስቲ ሞር ለማየት ያህል አንድ ኢሜጅ አስገብተን እንየው እስቲ። ኦኬ ጋይዝ እዚህ ጋር እንደሚታዩት አንድ ኢሜጅ አስገብቻለሁኝ። ሃው ማች ኢፌክት እንደሰራ ለማሳየት ያህል አያችሁ፣ በ2 ደቂቃ ብቻ የሚገርም ኢፌክት ሰርተናል። ይሄን ኢፌክት በተለያየ ቦታ መጠቀም ትችላላችሁ። ጋይዝ አይ ሆፕ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ስለዚህ አፕሊኬሽን ምንም አይነት እውቀት ከሌላችሁ ወይም ከዚህ በፊት ተጠቅማችሁ ማታውቁ ከሆነ ወይም ከአሁን በኋላ ሞር ፕሮፌሽናል ሆናችሁ ግራፊክስ ዲዛይን ላይ ፎቶሾፕ እስከምትጠቀሙ መስራት ከፈለጋችሁ 2 የሰራሁት ቤዚክ ቪዲዮ አለ። እሱን እዚህ ቪዲዮ መጨረሻ ላይ አስቀምጣችኋለሁኝ። በቀጣይ ቪዲዮ እንገናኝ። ባይ ባይ።